ሰላም ጤና ይስጥልን አድማጮቻችን እንደምሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን ቅድሚያ ማበ ዜናዎችን በቅድሚያም ለክርስትና እምነት ተከታዮች እንኳን ለብርሃነ ለልደቱ አደረሳችሁ እንላለን ዜናው ሲተነተን እነሆም ኢህአዴግ በመንግስት በጀት በተለያዩ የሀገሪቱ ክፍሎች ለመምህራንና እንዲሁም ለመንግስት ሰራተኞች ስልጠና ሊሰጥ ነው የኦሮሞ ነጻነት ግንባር ልዩ ኃይል ሰራዊት የወያኔ ተሽከርካሪ አወደምኳለም እንዲሁም ኮማንደር ገደልኩኝ አለ ጋዜጠኛም ተመስገን በቤተሰቦቹ እንዳይጎበኙት ተከለከለ አልሸባብ የአሜሪካንና የኢትዮጵያ ሰላዮችን በአደባባይ ረሸነ ከዜናዎቹ ጋር እዮባይሳነኝ ዜናው ሲተነተን እነሆ የኦሮሞ ነጻነት ግንባር ሰራዊት በጠላት ላይ በመስራቅ ኦሮሚያ በወሰደው እርምጃ አንድ መኪና አቃጥሎ አንድ የወያኔ ፈጥኖ ደራሽ ኃይል ኮማንደር ጨምሮ 4 ገደለ የኦሮሞ ነጻነት ሰራዊት ልዩ ኃይል በመስራቅ ኦሮሚያ በጠላት ላይ በሰነዘረው እርምጃ ታህሳስ 28 2014 ዓ.ም በመስራቅ ኦሮሚያ ቱሉ ወረዳ ቀርሻ በተባለው ልዩ ስፍራ በጠላት መኪና ላይ በሰነዘረው ድንገተኛ ጥቃት መኪናው ሙሉ በሙሉ አውድሟል የወያኔ ፌደራል ፈጥኖ ደራሽ አዛዥ ኮማንደር ቱ የተባለውና 3 ጠባቂዎችን ጨምሮ ወዲያውኑ ሲገደሉ የተቀራው ንብረት በተክላላ እንደወደመ የኦሮሞ ነጻነት ግንባር ገልጿል በእስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ ቤተሰቦቹ እንዳይጎበኙት መደረጉ ተነገረ ጋዜጠኛ ተመስገን ላለፉት 3 ቀናት ከቤተሰቦቹ ምግብ እንዳልገባለትና በእስር ላይም ከፍተኛ ዛቻና ማስፈራሪያ እየደረሰበት መሆኑን ተመልክቷል የፌደራል ማረሚያ ቤቶች በበኩሉ ጋዜጠኛው ላይ ምንም አይነት ጫና እንዳልተፈጸመ ቤተሰቦቹም ከመጠየቅ እንዳልታገዱም ገልጿል ጋዜጠኛና የኢትዮጵያ አመራሮች ሆድና ጀርባ ናቸው ለእውነት ያደሩ ጋዜጠኞች የቁም ስቅል እንዲያዩ ይፈረድባቸዋል ከመታሰር ያመለጡ ህይወታቸውን ለማትረፍ ይሰደዳሉ ገሚሱም በስደት ህይወቱ አልፎ ወያኔ እንደለመደ አስከሬኑን ማርኮ እያለቀሰ አስለቅሶ እንባያውን እያፈሰሰ ሐቀኛ ለመምሰል ይሞክራል ዛሬም ገሚሱ ጋዜጠኛ በስደት እየማቀቀ የተቀራው ደሞ ወያኔ ማርካው በእስር ቤት ቁም ስቅሉን እያሳየችው እንደሚገኝ የቅርብ ታሪካችን ነው ሀገራዊ ምርጫም ጥቂት ወራት በቀሩበት በአሁኑ ወቅት በተለያዩ የሀገሪቱ ክፍሎች የሚገኙ መምህራንና የመንግስት ሰራተኞች ማስተማራቸውን ስራቸውን በማቆም ስልጠና እንዲገቡ መታዛቸው ታወቀ በዚህ መሰረት በባህር ዳር የሚገኘው የሁለተኛ ደረጃ መምህራን ከፊታችን ማክሰኞ ጀምሮ ማስተማሩን በማቋረጥ ወደ ስልጠና እንዲገቡ ታዘዋል እንዲሁም በጋሞ ጎፋ ዞን በተለያዩ ወረዳዎች የሚገኙ የመንግስት ሰራተኞች ስራቸውን በማቆም ወደ ስልጠና እየገቡ መሆናቸው ተገለጸ በወቅቱ የመጀመሪያ ሴሚስተር ማጠቃለያ ከመሆኑ ማቋያ መምህራን ለተማሪዎች ቲዩቶሪያል ለመስጠት የሚዘጋጁበት በአሁኑ ወቅት ጊዜ ወደ ስልጠና ገቡ መባላቸው ትምህርት አሰጣጥ ሂደት ላይም ሆነም በራሳቸው ክፍያ ጉዳት እንደሚደርስባቸው እየገለጹ ይገኛሉ መምህራኖች ስሜን በጠቅስ ጉዳት ይደርስብኛል ያለው የጋሞ ጎፋ ዞን ካምባ ወረዳ የመንግስት ሰራተኛ በበኩላቸው ለመንግስት ሰራተኞች ከሰኞ ዕለት ጀምሮ ለ15 ቀናት የሚቆይ ስልጠና እየተሰጠ መሆኑን ተናግሯል በስልጠናው መስጠት ላይ ቅሬታቸውን ያነሱ ሰራተኞች የተቋሚ ደጋፊዎች ይሆናሉ በሚል ጥርጣሬ እየታሰሩ መሆናቸውን የጠቀሱት እኚህ የመንግስት ሰራተኛ በዞኑ የሚገኙ ወረዳዎች የተቋሚ ደጋፊዎች ናቸው በሚባለው ሰዎች ላይ ውሃ እንዳያገኙና የውሃ ቧንቧም እየተቆረጠባቸው ቤታቸውም እንዲፈርስ እየተደረገ ይህ ያልተባለ ግፍ እየተፈጸመባቸው እንደሚገኝ ገልጸዋል የአልሸባብ ታጣቂ ቡድን ለአሜሪካና ለኢትዮጵያ የሶማሌ ደህንነት ተቋም ሲሰልሉ ነበር ያላቸውን 4 ሰዎች
መግደሉ ተዘገበ። ታጣቂ ቡድኑ ባድሬ በተባለችው የሶማሊያ ከተማ በአደባባይ አይናቸውን በማሰር መረሸኑን የፈረንሳይ ዜና ወኪል AFP ዘግቧል። በሶማሌ በደቡብ ምዕራብ በምትገኘው የባድሬ ከተማ ያስቻለው የአሸባሪው ታጣቂ ቡድን ፍርድ ቤት ይመሩት የነበሩት ዳኛ ማንነት አልታወቀም። ይሁንና ዳኛው ለአሜሪካን ማዕከላዊ ስለላ ተቋማት CIA ይሰልላሉ የነበረ ያላቸውን 4 ሰዎች በአደባባይ በጥይት ተደብድበው እንዲገደሉ ውሳኔ አስተላልፏል። በሶማሊያ የሚገኙ የዶቸቨሌ ዘጋቢም ማየቱን ገልጿል። 4ቱም በአደባባይ መረሸናቸው ታውቋል። የአልሸባብ ዳኛ 4ቱም ሰዎች የአሜሪካን የኢትዮጵያና የሶማሌ ደህንነት ተቋማት ሰላዮች ናቸው ብለው ዳኛው የሞት ውሳኔ ካስተላለፉባቸው መካከል የ29 ዓመቱ ዑመር መሐመድ ካላድ የሰባስኪያዲን ግድያ አመቻችቷል የሚል ክስ ተቀርቦበታል። ሰሃብ ሲካዲን አልሸባብ አመራር የነበረ ሲሆን በኢትዮጵያ ድንበር አቅራቢያ በምትገኘው ጁሊብ ነበረ የተገደለው። ዑመር መሐመድ በተጨማሪ እድሜያቸው ከ21 እስከ 40 እና ከ49 የሆኑ 3 ወንዶች የሞት ፍርድ ተበይኖባቸው በአደባባይ መገደላቸው ታውቋል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር በዚህ ዜማ እንሸጋገራለን። ወለጋት ነምስቴ አብሽ ገርባ ያተያቢ ሸዋቲ ነምስቴ ታደሳ ብሉ ያተያቢ አረርገት ነምስቴ ለሞቅቱ ያተያቢ ባለቲ ነምስቴ ዋቆቁቱፋ ያተያቢ ሴና ከሰንደገና እንጅራኑ ዱአገዲ ከኖቶጁ ኮዋንትዬ ኢላያ ለሚኮ ጎታ ኦፊ ጋፈጅሩ አርሱ ጋታ ዱቤ ፋርሱ ሩማቆ ደንቀብዱ ኢላያ ሰበኮ ጎቶኑ እንጅሩ ቀነኒ ስለቲ የጋጎ ተቀብዱ ዮጎኒ ጅራቴ ብሊሱማን jennare kandu kala kalegnare gota ofi sakero tugafasa sadude mabasa gota gatti salami gachana saba gota nafdan kaba gota gatti salami gachana saba kero nafdan kaba
سلمي باسا إريرا نقايا تاني كمنا دقاسا ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን ሰንብታችኋል ዛሬም ለየት ያለ ፕሮግራም ይቀርባል ይህ ለየት የሚያደርገው ፕሮግራም የኦሮሞ ወጣቶችን ንቅናቄ ለመርዳት አዲስ ድርጅት መመስረቱን ሰምተናል ከነዚህ ከመስራቾች ወይም የድርጅቱ ሊቀመንበሮች ጋር የምናደርገውን ቆይታ እንድትከታተሉ ጋብዛለሁ ዛሬም በ21ኛው ክፍለ ዘመን ውስጥ የሰው ልጆች መብት ይረገጣል በመላው ዓለም በኢትዮጵያ ሀገር ውስጥ መብት መጠየቅ እንደ ወንጀል ያስቆጥራል ታርጋ ይለጠፍና አሸባሪ ያስብሎ ወይን ቤት ያስወረውራል ለምን ግን እስኪ መልካም ቆይታ ከእንግዶቼ ጋር ቀድሚያም የቄሮ ዜማን አየር ላይ አውልና እንግዶቼን ይዤ ቀርባለሁ መልካም ቆይታ ማፍታት ረሳሳ የቄሮ ባንድን ከልብና መሰግናለን አንተዬ እነዚህ ቄሮ የሚባሉት ነፋስ ናቸው ወይ አሉ ከተለያየም በኦሮሚያ አካባቢ አመጽ እንዲቀሰቀስ የሚያደርጉት ቄሮ እንደሆነ ሰምተናል አሉ ታዲያ ምን ነው አልኳቸው ቄሮ የሚባሉት እውን ነፋስ ናቸው ወይስ ሰይጣን እንደዚህ አይነት የመብት ጥያቄ የሚያስነሱ ወጣቶችን አይተናናቅም ሲሉ አንዳንድ በኢትዮጵያ አንድነት የሚያምኑ ወገኖች ሲናገሩ አደምጣናቸዋል እውን ቄሮች ነፋስ ናቸው እስኪ መልካም ቆይታ ከእንግዶቼ ጋር በቅድሚያ ለቃለ መጠይቁ ፈቃደኛ ሆናችሁ ስለቀረባችሁ በሰይፈ ነበልባል ሬዲዮ ተፈለና እንዲሁም ባድማጮች ስም ከልብ አመሰግናለሁ ራሳችሁን እስኪ አስተዋውቁ እኛም እናመሰግናለን እኔ ተሾመ ይባላለሁ ከዋሽንግተን ዲሲ እሺ እዩ ታዲዮስ ይባላለሁ እኔም እዚሁ ዋሽንግተን ዲሲ አካባቢ ነው እንግዲህ ዋሽንግተን ሜትሮፖሊታን ኤሪያ ስለ እድሉ በጣም እናመሰግናለን የገለጻችሁት ሁለታችሁም ስማችሁ ነው የሥራ ድርሻችሁን ብትገልጹልኝ ጥሩ ነው ለአድማጭ ግልጽ ቢሆን እኔ
በአሁኑ ጊዜ አንድ የተቋቋመ ድርጅት አለ ኢንተርናሽናል ቄሮ ሰፖርት ግሩፕ ወይም በኦሮምኛ ዳበት ደገርሳ ቄሮ ኢድለዱኛ የሚባል የዚህ ድርጅት የቦርድ ሰብሳቢ ነኝ። አሁን እንግዲህ ምክትል ነኝ። እንግዲህ አቶ ተሾመ እንደተናገሩት ኢንተርናሽናል ቄሮ ሰፖርት ግሩፕ በተለያየ እንግዲህ ሚዲያ እየተነገረ ይገኛል። እናም እኔም ምክትል ሰብሳቢ ነኝ ማለት ነው። መልካም ሁለታችሁንም ደግሜ አመሰግናለሁኝ። እንደው ወደ ሌላው ከመግባቴ በፊት እንደው ስለ ሰባዊ መብት አያያዝ ቀድመን እንወያያለን። አቶ ታዲዮስ መቼም በሰይፈ ነበልባል ሬዲዮ ላይ እርሶን ማያቅ የለም። ያው አንቱ የምሎት ከድርጊቶት የተነሳ ነው። በአሁኑ ወቅት በኢትዮጵያ ሀገር ውስጥ እየከፋ የመጣው የሰባዊ መብት ረገጣም ከእለት እለት በእውነት ቅጥ ያጣ እየሆነ መጥቷል። እንደ አይነት ቅጥ ያጣውን የሰባዊ መብት ረገጣ፣ ግድያ፣ እስራት፣ ከሀገር መሰደድ፣ ንብረት መቀማት፣ ከቤት ማፈናቀል እንዴት ሊቆም ይችላል? እሺ አመሰግናለሁ። ጥያቄ ነው። በመጀመሪያ ደረጃ መቼም አድማጮች እንዲረዱልን የምንፈልገው ነገር ኢንተርናሽናል ቄሮ ሰፖርት ግሩፕ በኦሮሚያ ወይም ኢትዮጵያ ውስጥ በኦሮሞ ወጣቶች ላይ እየደረሰ ያለው ነገር አንድ አካል ነው። ውጪ የምንኖር የኦሮሞ ወጣቶች አትሊስት ምን እናድርግ ተባብለን ኦሮሞ ወጣቶች ኢትዮጵያ ውስጥ ባሉት በተለያየ መልኩ ክስተት ይካሄዳል። በተለይ የዩኒቨርሲቲ ተማሪዎች ላይ የሚደርሰው ነገር ችግሩ በጣም እየጨመረ መጥቷል። እንግዲህ ከቆጠርክ እነዚህ ዛሬ በዩኒቨርሲቲ ወይም ሁለተኛ ደረጃ ትምህርት ቤት እየተማሩ ያሉ ተማሪዎች መብት ነው የጠየቁት። ይሄ ደግሞ በሁሉም ነን ፕሮፊት ኦርጋናይዜሽን በተለይ በሚታወቁ አምነስቲ ኢንተርናሽናል፣ ሂውማን ራይትስ ዎች ወይም ደግሞ በኢንተርናሽናል ኮንቬንሽን መብት ይፈቅዳል ማለት ነው። እና እነዚህ ተማሪዎች እየጠየቁ ያሉት በተለይ የገበሬ ተማሪዎች ናቸው። የገበሬ ልጆች ናቸው። ከገበሬ ቤተሰብ ነው የመጡትና በተለያየ አካባቢ የመሬት ነጠቃ ይደረጋል። ይህንንም የመሬት ነጠቃ ደግሞ ለምን ይደረጋል ተብሎ ስለተጠየቁ በዚህ አይነት መልኩ እንግዲህ ከነሱ ጎን አትሊስት ለመቆም ነው። በተለያየ መልኩ ይታሰራሉ። እነዚህንም ደግሞ አትሊስት ጠበቃ እንኳን በማቆም ሊረዱ የሚችሉበት መንገድ ለማመቻቸት ነው። ሞር ግን አቶ ተሾመ በተለይ እንግዲህ የኛ ኃላፊ እስከሆኑ ድረስ ለምን እንደተቋቋመ እንዴት እንደተቋቋመ ሞር የኛን እንትን እሳቸው ያብራሩናል። ከሞላ ጎደል ግን የሰብአዊ መብት ሲባል እንግዲህ ኢትዮጵያ ውስጥ ማንም ኢንተርናሽናል ኮሚኒቲው እንደሚያውቀው ችግሮች አሉ። በተለይ የኦሮሞ ወላጆች ወጣቶች ላይ የሚደርሰው በጊዜ ወደ ጊዜ ስለጨመረ እኛም የነሱ አካል ሆነን በተቻለ መጠን እነሱን ሰፖርት ወይም እርዳታ ለማድረግና በተለይ ጠበቃ ያጡ ተማሪዎች እስር ቤት አሉ። የትኛው እንኳን እንዳሉ የማይታወቁ አሉ። በተለያየ በውጭ ሀገርም እንግዲህ ድንበር አቋርጠው ሲወጡ ምን ያህል በርካታ የኦሮሞ ተወላጆች በየመን ባህረ ሰላጤ ባህር ውስጥ እየገቡ የሚሞቱበት ሁኔታ አለ። በሶማሌም ደግሞ በርካታ የኦሮሞ ተወላጆች ይሰደዳሉ። ኬንያም እንደዚሁ፣ ጅቡቲም እንደዚሁና አትሊስት እየተሰደደ ሀገሩን እየለቀቀ የሚወጣውን ተማሪ አካል ሆነን እንደው አትሊስት ኢንፎርሜሽን እንደው እዚህ ጋር ላስቆሞት አቶ ታዲዮስ
የኔን ጥያቄ በደንብ ከተረዱት አሁን እየገለጹልኝ ያሉት የድርጅቶትን ነው እመለስበታለሁ ስለ ድርጅቱ ዋናው ግን መነጋገራችን የሚሆነው የድርጅት ነው ግን የኔ ጥያቄ ባውን ሰዓት በዛች ሀገር ውስጥ የሰብአዊ መብት ኦኬ ያነሱት ነገር አለ የኦሮሞ ገበሬ ልጆች ገበሬው ራሱ ይገደላል ይሰደዳል ይሄ እንደዛ አይነት ችግሮች ለመቅረፍ ምንድነው መደረግ ያለበት ነው አሁን እንግዲህ ያንሳት ምንድነው በብረት አንድ ላይ ቆሞ መታገል ነው እኛም እንግዲህ የተቋቋምነው እኔም አልወጣውም ጥያቄ ይገባኛል ይዮ እኛም አልወጣንም የተቋቋምንበት አላማ አለ ከዚህም ከተቋቋምንበት አላማ ውጭም መውጣት ስለማንፈልግ እነዚህ የሰብአዊ መብት እንደዘረዘርኩት በኦሮሞ ወጣቶች ላይ ሰብአዊ መብት ጥሰት አለ እነዚህም ልጆች ደግሞ እንግዲህ በቡኑ የሚንቀሳቀሱት እነሱኑ ለመርዳት ነው እኛም የተቋቋመው ይሄ ሰብአዊ መብት ጥሰት አለ ስንል በርግጥ በተለያዩ ኢትዮጵያ ውስጥ በሚኖሩ ብሔረሰቦች ይከሰታል በተለይ ፓርቲኩላርሊ ግን በኦሮሞ ወጣቶች ላይ በተለይ በቅርብ ጊዜ ይደረጋሉ ይሄንንም ጥሰት እንግዲህ ለኢንተርናሽናል ኮሚኒቲው እኛ በውጭ ሀገር የምንኖር ወጣቶች ኦሮሞ ኮሚኒቲ አባላት ተወላጆች በውጭ ዓለም የሚኖሩ መንግስታትን የተለያዩ የተጨበጡ መረጃዎችን በመሰብሰብ ለኢንተርናሽናል ኮሚኒቲው የወጣቶቹን ስለማሰማት ነው የተቋቋመ ነው በመላው ዓለም ነው የተቋቋመ ነው ይሄንን አቶ ተሾመ በደንብ ያብራሩታል የሰብአዊ መብት ጥሰት አለ በተለይ እንግዲህ አንተም እንደሰማው ሁሉም የሚዲያ እንደዘገቡት በተለይ በቅርብ ጊዜ አምነስቲ ኢንተርናሽናል ወይም ሁማን ራይትስ ዎችም እንደዘገቡት ኦሮሞ በመሆን ብቻ እንግዲህ በርካታ የኦሮሞ ተወላጆች እንደታሰሩ ዘግበዋል ስለዚህ በዚሁ የተነሳ ነው እንግዲህ እኛም የራሳችንን በውጭ የምንኖር ኦሮሞ በተለይ ወጣቶች ምን እናድርግ በሚል ተነሳስተን ነው እንግዲህ የሀገር ውስጡን ቀሮ ወይም የኦሮሞ ወጣቶችን ሊግ ለመርዳት የተቋቋመው ማለት ነውና ይሄንን ደግሞ ሞር ለመቋቋሙ እንደነበርኩ ከላይ እንደገለጽኩት አቶ በደንብ ያብራሩ በጣም ይችላል መልካም አቶ ተሾመ በዚህ በሰብአዊ መብት ረገጣ ላይ የሰብአዊ መብት አያያዝ ላይ እንደው የሚሉት ነገር አለ አመሰግናለሁ ዮብ ጥሩ ጥያቄ ነው እንግዲህ በኢትዮጵያ ውስጥ የሰብአዊ መብት ረገጣ የታወቀ ነው አለ ብዙ የሰብአዊ መብት ላይ የሚሰሩ ድርጅቶች በየጊዜው ዘግባሉ እኛም የምናየው ነገር አለ የምንሰማው ነገር አለ እና እኛም ኖረንበት ያለ ስለሆነ በስፋት አለ በተለይ በኦሮሞ ህዝብ ላይ ያለው የመብት ረገጣ ደግሞ የከፋ ነው ይሄን እንዴት ነው መቀረፍ የሚቻለው ለምለው ሰው እንደ ግለሰብ መብቱ ሲነካ እንደ ግለሰብ ይታገላል መብቱን ለማስከበር የሚችለው ሁሉ ያደርጋል ህብረተሰብ እንደ ህብረተሰብ ደግሞ መብቱ ሲነካ በህብረት መነሳት ያለበት አንድ ሆኖ መብቱን ማስከበር አለበት በአንድ አካባቢ በአንድ ስቴት ውስጥ በኦሮሚያ ውስጥ አንድ ቦታ ላይ የሆነ ጭቆና ሲነሳ ያ ጭቆና ሌላውን ቦታ እንደሚደርሳው ሁሉም በአንድ ላይ ተነስቶ መብቱን ማስከበር ነው ያለበት በአንድ ላይ ከተነሳን ኃይል ከሆነን የኦሮሞ ህዝብ ወጣት ሽማግሌ ሴት ወንድ ሳይል ሁሉም በአንድ ላይ ከተነሳ ይሄ የተነጠቀውን ወይም እየተረገጠ ያለው መብቱን የማስከብርበት ነገር የለምና ህብረትን ነው የሚያስፈልገው ይሄን ለመቅረፍ ህብረትን ነው አንድነትን ነው የሚያስፈልገውና
አንድ መሆን አለበት ነው የሚለው። መልካም እንግዲህ አቶ ተሾመ እንግዲህ ይሄን ጥያቄ ለርሶ ለማልልንገሩት እንግዲህ ለጠይቆት በሰብ አሁን ያነሱት ነገር አለ። በተለይ የኦሮሞ ህዝብ ከዚህ በፊት በጀግንነት ነው የሚታወቀው። የኦሮሞ ህዝብ አብልቶ አጠጥቶ የሚሸኝ እንግዳ ተቀባይ እንደሆነ ምድሩ ለምለም የሆነ ምድር እንዳለው ነው የሚታወቀው። በአሁን ወቅት ግን የኦሮሞ ህዝብ ከአብይነት ወደ ተበይነት ወይም እንደው ምጽዋት መጠበቅ ደረጃ ደርሷል። ከቀዬው ይፈናቀላል፣ ይገደላል፣ መሬቱ ይሸጣል። እንግዲህ የኦሮሞ ህዝብ ሀብታሙ የሆነው የኦሮሞ ህዝብ ዳሃ ሆኗል። የተቀራው ደግሞ በስልጣን ላይ ያሉት ገዢዎች በቢሊዮን የሚቆጠር ገንዘብ እየቆጠሩ ይገኛሉ። ይሄ ነገርን እንደው የኦሮሞ ህዝብ እንደው በዝምታ ማለፍ አለበት። በተለይ ወጣቶች አሁን ይሄን ነገር ነው ቄሮ የሰብአዊ መብት ጥሰት አለ ነው ብለው እየታገለ ያለው። ይሄ ነገርን እንዴትስ ትመለከቱታላችሁ? ይሄ ነገር እንዴት ነው መቆም ያለበት? የኦሮሞ ህዝብ ነፃነቱን፣ ክብሩን፣ ማንነቱን ማስጠበቅ የሚችለው በምን መንገድ ነው? እንግዲህ ኢዮብ ወደ ዋና ሀሳቡ የወሰድከኝ ነውና ይሄ ግልጽ ነው የሚታወቅ ነውና ለዚህ ነው ቄሮ በሰላማዊ መንገድ የህዝባችን መብት የህዝባችን ዲሞክራሲ መከበር አለበት ብሎ ትግል ውስጥ የገባው ለዚህ ነው። ይሄኛውን መቅረፍ የምንችለው እንደነገርኩ አሁን መታገል የጀመሩ በራሳቸው የተነሱ እኛ መስዋዕት ሆነን ለሚቀጥለው ትውልድ ነፃነት ይምጣ መብቱ ይከበር ብሎ ራሳቸውን የሰጡና ራሳቸውን እስከ መስዋዕትነት ድረስ ለመክፈል የተዘጋጁ ቄሮዎች አሉ። እነዚህ ቄሮዎች ደግሞ ሰፖርት ይፈልጋሉና እነሱን ሰፖርት ማድረግ ነው። አሁን እነሱን በእውቀት በገንዘብ መርዳት ነው። እነሱ በሰላማዊ መንገድ ነው እየታገሉ ያሉ። በሰላማዊ መንገድ ሰላምን ለማስፈን እየታገለ ያለውን ደግሞ በሰላማዊ መንገድ መርዳት ነው የሚያስፈልገውና ለዛ ነው እኛም ዛሬ እንነጋገርበት የፈለግነውን ያቋቋም ነው። አቶ ታዲዮስ ትክክል ብለዋል አቶ ተሾመ። ከሞላ ጎደል እንደሚታወቀው የኦሮሞ ተወላጆች ላይ በተለይ በተናጠል በተቀጣም ቶርችም መደረግ የተጀመረው ዛሬ አይደለም። ነገር ግን በተለይ በቀደምት መንግስታትም ይደረጋል፣ ኢትዮጵያ ውስጥ ይደረጋል። የኦሮሞ መጨቆን፣ መበደል፣ መገረፍ፣ ሀገር መሰደድ እየባሰ የመጣው ግን በተለይ ባለፉት ከ5 እስከ 7 ዓመት በሚሆነው በሚገርም ሁኔታ የተማሩ የዩኒቨርሲቲ ተማሪዎች የለቀቁ ሀገሩን ያስተማራቸውን ገበሬ መርዳት በእውቀት ደረጃ ገበሬው ደረሱልን ሲሉ በተለይ በኢትዮጵያ ውስጥ በመንግስት ደረጃ የኦሮሞ ተወላጆች አክሩፈውም ቢሆን እንዲወጡ ይደረጋሉ። የተማረውም ኃይል ቢሆን ደግሞ ስራ ማግኘት ኢትዮጵያ ውስጥ በጣም አዳጋች ነው፣ በተለይ በኦሮሞ ተወላጅ ማለት ነው። ይሄ በተጨባጭ የሚታይ ነገር ነው። ይሄንን ስል ደግሞ ሌላው ተወላጅ ላይ አይደርስም ማለት አይደለም። ግን እንደ ኦሮሞ ግን ስራ ማግኘት ተምሮም እንግዲህ ቤተሰቦቹን የመርዳትም እንትን አይኖርም ማለት ነው። ሌላው ምንድነው በመሆኑ ብቻ ወጣቱ ተሰባስቦ አንድ ነገር በሚጠይቅበት ሰዓት ሌላ ስም ይሰጠዋል። በኢትዮጵያ ውስጥ የፖለቲካ እንደዚህ ነው ይሄነ እዛነ ትገባለ እንዲህ ነው እየተባለ በተለይ ምንም በማያውቁት መብታቸውን ስለጠየቁ እኛም እዚህ የተወለድን ልጆች ነን፣ ስራ ምድል ማግኘት አለብን፣ የመማር መብት አለብን፣ ሰርተን የማግኘት የመበልጸግ መብት አለን ብለው በሚጠይቁበት ሰዓት የከሌ የፖለቲካ ድርጅት አባልና ደጋፊዎች ናቸው ተብለው ምንም ባልተጨበጠ ነገር 2 ዓመት 3 ዓመት 5 ዓመት ታስረው ወይም ውይይት ተብሎ ያ ተማሪ ራሱን ስቶ እስኪያብድ ድረስ ቶርች ተደርጎ ይለቀቃል ማለት ነው። በእኛ በኢንተርናሽናል ቄሮ ሰፖርት ግሩፕ እምነት ይሄ ነገር ትክክል ነው ብለን አናምንም። ማንም ሰብአዊ መብቱን የማንነቱን ስለጠየቀ
ቶርች መደረግ የለበትም መታሰር የለበትም ከታሰረም ደግሞ ስለታሰረ ብቻ ወንጀለኛ ሊባል አይገባም ጠበቃ መብት ሊያገኝ ይገባል ቤተሰቦቹ ሊጎበኙት ይገባል ብለን እናስባለን ይሄ ነገር ደግሞ እየተደረገ አይደለም ኢትዮጵያ ውስጥ በርካታ መረጃዎችን እንተበስባለን አግኝተናል ብዙዎቹ ይታሰራሉ እስከ ዛሬ ፍርድ ቤት የሚያልቀርቡ ሰዎች አሉ 78 አመት በ2005 ወይም በኢትዮጵያ አቆጣጠር በ1997 ዓመተ ምህረት የታሰሩ ተማሪዎች እስከ ዛሬ ድረስ እስር ቤት ናቸው እና እኛም የኦሮሞ ተወላጆች ነን የደረሰብንም ነገር አለ ኢትዮጵያ ውስጥ ያለና እነዚህ ልጆች አትሊስት የት እንዳሉ ምን እየተደረገባቸው እንደሆነ በገንዘብ ደረጃ ጠበቃ እንኳን አቁመን ወይም ሬድ ክሮስ ወይም ቀይ መስቀል ገብቶ እንኳን እንዲጎበኛቸው መረጃዎችን አሰባስበን ቅድም እንዳልኩት ለኢንተርናሽናል ኮሚኒቲ መረጃ ማቅረብ ነው የኛ ስራ ዕውቀት ያላቸው ተማሪው ሙራን አሉ እዚህ ውስጥ በደንብ የተደራጀ ኦርጋናይዜሽን ነው ስለዚህ መረጃዎችን እየሰበሰብን እንዳልኩ ተማሪዎቹ የት ነው የታሰሩት ወጣቶች ስለሆኑ ማለት ነው መሬት ሲሸጥ ለምን ትሸጣላችሁ ስላሉ ይሄ ሁሉ ነገር እየደረሰባቸው ስለሆነ መረጃ እንሰበስባለን በዛም መረጃ ላይ ተመስርተን ደግሞ እንግዲህ በገንዘብ ደረጃም በውጭ ዓለም የሚኖሩ የኦሮሞ ተወላጆች በተለያየ ቦታ ላይ እንግዲህ እንገናኛለን እንደጨው ተበተነን ነው የምንገኘው በመላው ዓለም ከነዚህ የሚገኝ የመዋጮም ይሄ ድርጅት እየተረዳ የኦሮሞ ወጣቶች የሚደረግባቸውን ወንጀል ለዓለም ህዝብ ማጋለጥ ነው ስራችን የመጀመሪያው ከዛ ውጪ የገበሬው መፈናቀል ማቆም ነው በተለይ እንዳልከው ቅድም ልቤን የነካኝ ነገር ኦሮሞ ተቸግሮ አያውቅም ኦሮሞ ተርቦ አያውቅም ብላል ትክክል ብላል ትክክል ቆንጆ የሆነ አቀማመጥ ነው ያስቀመጥከው ዛሬ የኦሮሞ ልጆች የገበሬ ልጆች በተለይ ከገጠር ውስጥ ካንትሪ ሳይድ ይባላል ተወልደው ያደጉ ጣናት በተለይ በሐረር አካባቢ በፍንፍኔ አካባቢ በነቀምቴ ከተማ ውስጥ ለማኝ እየሆኑ ነው ሌስትሮ ጥራጊዎች እየሆኑ ነው የትምህርት ዕድል አያገኙ እና እነዚህንም ልጆች ደግሞ ፓቶ ተሾመ እንደዘረዘረው በሰላማዊ ትምህርታቸውን እንኳን እንዲማሩ ማድረግ አለብን የተባበረ ክንድ ኃይል ነው ደግሞ እንግዲህ ድርባብር አንበሳ ያስር ነውና የተሳሰረ ሰንሰለት ያለን ነገር ለመፍጠር ነው እንግዲህ ኢንተርናሽናል ቄሮ ሰፖርት ግሩፕ ብለን የተቋቋመ ነው ማለት ነው መልካም ኢንተርናሽናል ቄሮ ሰፖርት ግሩፕ ተመሰረተ እንዴት ተመሰረተ መቼ ተመሰረተ በማን ተመሰረተ አላማውስ ምንድነው አቶ ተሾመ መልካም ኢንተርናሽናል ቄሮ ሰፖርት ግሩፕ መጀመሪያ ሐሳቡን የተወሰኑ ሰዎች ሆነን ያነሳነው ከዛ በኋላ ሐሳቡን ካብላላም በኋላ ፋውንደርስ ወይም አደራጅ ኮሚቴ አቋቋምን ከዛ ኮሚቴው ለ3 ወራት ያክል ሲሰራ ቆይቶ ከዛ በኋላ ወደ ህጋዊ ወደ መሆን ነው ይሄን ነው በዲሲ ውስጥ በ501c3 ፍቃድ አግኝተን ህጋዊ ሰውነት አግኝተን እንድንቀሳቀስ ተፈቅዶልናል የተቋቋመበት ዋናው ምክንያት 7 አላማዎች አሉት 7ቱም በጣም ሰፋፊ የሆኑ አላማዎች ናቸው የመጀመሪያው በአገር ውስጥ ወይም በኦሮሚያ ውስጥ እየተንቀሳቀሱ ያሉ ቄሮዎችን ለኦሮሞ ህዝብ መብትና ዲሞክራሲ ለማስከበር ብሎ በትግል ላይ ያሉ ወጣቶችን መርዳት ነው ሁለተኛው በዓለም አቀፍ ደረጃ ተሰሚነትና እንዲታወቁ ማድረግ እነዚህ ቄሮዎችን ምክንያቱም በመንግስት በኩል ሌላ ስም ከተሰጣቸው ያስም እንደማይወክላቸው እኛም በበኩላችን ማድረግ እንዳለብን ምክንያቱም እነዚህ ወጣቶች
ምንም የጦር መሳሪያ ታጥቀው የሚታገሉ አይደለም። በሰላማዊ መንገድ ባዶ እጃቸውን የሚታገሉ ዲሞክራሲ የኦሮሞን ሕዝብ ለማስከበር ብቻ የሚታገሉ መሆናቸውን ዓለም እንዲያውቅ ማድረግ ነው። ሌላው በሀገር ውስጥ መኖር ያልቻሉና ያው መንግስት ያስረናል፣ ይደበድበናል፣ ቶርች ያደርገናል፣ ሊገለንም ይችላል ብሎ ከሀገር ሸሹና በተለያዩ ሀገራት የተቸገሩ ወጣቶች አሉ፣ ኦሮሞ ወጣቶች። እነሱንም ባሉበት ቦታ ተሰል ለመርዳት ነው ዓላማችን። ሌላው በዚህ በሰላማዊ ትግል ውስጥ ልጆቻቸውን ያጡ፣ አባታቸውን ያጡ፣ እናታቸውን ያጡ፣ ወንድሞቻቸውን ያጡ ወገኖቻችን ወይም ህዝባችን አለ። ምክንያቱም ኢቭን ባለፈው ኤፕሪል ውስጥ የተቀሰቀሰው ሰላማዊ ትግል ከ8 ዓመት ልጅ እስከ 80 ዓመት አዛውንት ያጣንበት ሁኔታ ስላለ እነዚህን ቤተሰቦች ከጎናቸው ሆነን የሀዘናቸው ተካፋይ ለመሆንና እነሱንም ለመርዳት ነው ዓላማችን። ሌላው በጣም ታለንት ያላቸው ወጣቶች አሉ። በዩኒቨርሲቲው በስኩል እንዲሁም በስራ ላይ ያሉ በጣም ታለንት ያላቸውና ነገ ይህችን ሀገር ሊያስተዳድሩ የሚችሉ ወጣቶች አሉ። እነዚህን የአቅም ግንባታ ስልጠና በውጭ ሀገር እንዲሰጣቸው ይህንንም እንደ ዓላማ ይዘናል። ሌላው ዓላማችን ነው ማለት ነው። ሌላው በውጭ ሀገር በስደት ላይ ያሉ ወጣቶች አሉ። እነዚህ ወጣቶች ወደ ተሰደዱበት ሀገር ሲሄዱ እዛ ሀገር ላይ በዛ ሀገር ያለውን የኑሮ ሁኔታ ውስጥ እንዲላመዱ ከጎናቸው መቆም ነው። ሌላው ደግሞ በውጭ ሀገር ያሉ ወጣት ኦሮሞዎች ወይም ህፃናት ባህላቸውን፣ ቋንቋቸውንና እውነተኛ ታሪካቸውን እንዲያውቁ ከጎናቸው መቆም ነው። ምክንያቱም እኛ ተምረን ያለፍነው የውሸት ታሪክ እነሱም ተምሮ ወይም አውቆ እንዲያድጉ አንፈልግም። እነዚህ 7 ዓላማዎች ላይ ነው እንሰራለን ብለን ያቀርነውና ዓላማችን በዓለም አቀፍ ነው የሚሰራ። ስለዚህ ይሄን ዓለም በ6 ቦታ ከፍለን ነው የጀመርነው። አሜሪካን ዩኤስ አሜሪካን እንደ አንድ፣ ካናዳን እንደ አንድ፣ አውሮፓን እንደ አንድ፣ ኤዥያን፣ አውስትራሊያን እና አፍሪካን 6 ቦታ ከፍለን ነው። አሁን ኢንተርናሽናል ኬር ሰፖርት ግሩፕ ዋና ኮሚቴው በዓለም አቀፍ ደረጃ ያቋቋመው እዚህ ዩኤስኤ አሜሪካ ውስጥ ነው ያለ። ግን በዚህ 6 ቦታ እንደሚቋቋምም ደግሞ ባለሙሉ ተስፋ ነን እና ይሄ ነው ዓላማው። መቼ ተመሰረተ? እንደው ቀደም ነው ደጋግማችሁ የምትሉት እንደው እንዴት ነው ነገሩ? ወጣቱን እያላችሁ እኛ በእድሜ ጋፋ ያልን ሰዎችስ አይካተትም ማለት ነው? አቶ ታዲዮስ እኛ እንግዲህ ዓላማችን የተቋቋመው ቄሮ ሰፖርት ለማድረግ ነው፣ ወጣቶችን ሰፖርት ለማድረግ ነው። በዚህ ውስጥ ወጣቱን ሰፖርት ስታደርግ አዛውንቶቹ ሰፖርት ወይም ድጋፍ አገኙ ማለት አይደለም። ወጣቱን ስትረዳ ወጣቱ ያለው አባቱ፣ እናቱ፣ አዛውንቶቹ ናቸውና እነሱም በተዘዋዋሪም ሆነ በቀጥታ እርዳታ ውስጥ ይኖራሉ። ግን አትኩረን የምንሰራው ወጣቱ እያደረገ ያለው ትግል ወደፊት እንዲሄድና ከግብ እንዲደርስ ወጣቱ ላይ ነው አትኩረን የምንሰራ እንጂ አዛውንቶቹም ድጋፍ አያገኙም ማለት አይደለም። በቀጥታም ሆነ በተዘዋዋሪ በድጋፍ ውስጥ ይገኛሉ። አይ ተስፋ አለን ማለት ነው። መልካም አሳዲዮስ ቀጥል። እሺ አመሰግናለሁ። እንዳንተ አይነት እንግዲህ ወጣት ጀግና ራሱን ወደ ማለትም እድሜውን ከጨመረ ጥሩ ነው። መልካም። እኔም እስቲ ኢዮብ ወጣት እንደመሆነ መጠን አንተም እንግዲህ
ይሄው በሚዲያ እየረዳን እንገኛለን ድጋሚ ምስጋና የላቀ ነው ትንሽ መጨመር የምፈልገው ነገር ቢኖር አቶ ተሾመ እንዳሉት በመላው ዓለም መቋቋሙ በርካታ የኦሮሞ ተወላጆች ደስታን ፈጥረዋል ስንቋቋም እንግዲህ በኦሮሞ ወጣቶች ዙሪያ ብቻ አይደለም መታወቅ ያለበት ማንኛውም ራሱን አውቆ ራሱን ተገንዝቦ መኖር የሚችል ወጣትም ሆነ ሽማግሌም ሆነ አዛውንት ይሄ ድርጅት በዚህ ድርጅት የሚያገል አይደለም የሚታቀፍ ነው ማለት ነው ማንንም ሰው ጆይን ሊያረጋን ይችላል ኦሮሞ ተወላጆች ብቻ ሊሆን አይገባም ማንኛውም የውጭ ሀገር ተወላጆችም በኢትዮጵያ ውስጥም የሚኖሩ ይሄንን አላማ የተገነዘቡና የገባቸው ጆይን አድርገው ሊረዱን ይገባል በሐሳብም ደረጃ በገንዘብም በእውቀትም ያላቸው ይሄ የተቀደሰ አላማ ስለሆነ ሊረዱን ይገባል ሌላው ምንድነው እኛ አንድ ነገር አለ እናቶች ልጆቻቸውን በጥይት በሚያጡበት ሰዓት ነገ ተስፋ ይሆነኛል ብለው ነው ያ ተማሪ የሚያስተምሩ ትምህርት ቤት የሚሰጡት እዩ ነገር ግን አላፊነት በጉደላቸው ወታደር በጥይት ጭንቅላታቸውን ተብለው ይገደላሉ ይሄ በእኛ እምነት ተገቢ ነው ብለን አናስብም ማንንም ሰው ወንጀል ሳይዘራ በጥይት በተለይ እስክሪብቶና ደብተር ይዞ የሚራመድን ተማሪ በጥይት መግደል ወንጀል ነው ብለን እናምናለን ይሄ ተማሪ ሲገደል ደግሞ ቤተሰቡ ምን ያህል እንደሚጎዳ ምን ያህል እንደሚሰቃይ ማሰብ መቼም ሰው የሆነ ሰው ይገምታል ይላል እነዚህ እናቶችን ለመድረስ አባቶችን ለመድረስ ረጂ ያጡ ቤተሰቦችን ለመድረስ ነው እኛም የተቋቋምነው እነዚህ ሰዎች መረዳት አለባቸው ብለን እናስባለን ሌላው በውጭ ዓለም የሚኖሩ የኦሮሞ ተወላጆች ከሀገራቸው ቢሩቁ ያንን የመጣውን ከኦሮሚያ የሚመጣው ካልቸራቸውን እዚህም ሀገር ኤክሰርሳይዝ እንዲያደርጉ ነው የምናደርገው ኦሮሚያ ሀገራቸው እዚህም ቢኖሩ ቢወለዱም ኦሮሚያ የምትባል ሀገር ወይም ህዝብ እንዳለ እዚህም ውጪ ላለ እናሳውቃለን የተለያዩ ዝግጅቶችን እቅድ አድርገናል ይህንንም እንግዲህ በውጭ ዓለም የሚኖሩ ባህላቸውን እንዲያውቁ ማድረግ ነው ሌላው እንግዲህ ካፓሲቲ ቢልዲንግ ደም እንደዘረዘር ነው ከእጅ ወደ አፍ ሆኗል ኑሮ የገበሬው በአቅም በፈቀደ መጠን ልጆቹን በማስተማር ወጣቶቹን በማስተማር ለነገ አገራቸው እንዲያስቡና መልሰውም እንዲረዱ ማድረግ ነው ይሄ ከእጅ ወደ አፍ የሚኖረው ገበሬ ነገ ተነጉዳ የልጅ ልጆቹን እንዳይደግሙ ማድረግ ነው እንግዲህ እቅዳችን እንትን ያሰብነው ሌላው እንግዲህ በመንግስት ደረጃ የሚገደሉ ተማሪዎች አግባብ እንደሌለውና ለምንስ እንደሚገደሉ ለምንስ አቢዩዝ እንደሚደረጉ ያም ነገር ደግሞ በእኛ እምነት ተገቢ ነው ብለን አናምንም የሰብአዊ መብት ጥሰት እንዲቆም በተለይ በተናጠል የኦሮሞ ላይ ብቻ የሚደረገው ነገር በአስቸኳይ እንዲቆም አቅማችን በፈቀደ መጠን ማድረግ ነው እንግዲህ ዝግጅታችንን አጠናክረን ወደ ህዝብ ነው የተቋቋምነው ያው አቶ ተሾመ እንደተናገሩት ለሶስት ወር በርካታ ነገሮችን ተነጋግረናል ያም እንግዲህ ጊዜያቸውን የሰጡ የኦሮሞ ተወላጆች ተሳትፈውበት ጃንዋሪ 1 ቀን ጃንዋሪ 1 2015 ጃንዋሪ 1 2015 ወደ ህዝብ ወጥተን በመላው ዓለም እንግዲህ ቄሮ መቋቋሙን ኢንተርናሽናል ቄሮ ሰፖርት ግሩፕ የሚለው መቋቋሙን ለህዝባችን አብስረናል ማለት ነው መልካም አቶ ታዲዮስ እንደስኪ በዚህ ቴማ ትንሽ ረፍት እናርግና እንመለሳለን
እንደው ካፓሲቲ ቢልዲንግ ብላችኋል። ይህ ካፓሲቲ ቢልዲንግ ከየት ነው የሚመጣው? እናንተም እስከምን ድረስ ሄዳችኋል? ሌላውን በኢትዮጵያ ውስጥም ሆነም ነጩን ወጣት ጋብዛችሁ የድርጅታችሁ አባል ለማድረግ ፍቃደኛ እንደሆናችሁ እየገለጻችሁ ትገኛላችሁ። እስኪ እንመለስበታለን። ይሄን ዜማ ላስቀድም። Alami wa madam ala beroro mbula kanyatu zabanene beso zabanene robi garato dana ekilami arabdo ekizabahadabdo gantu akago bala ganni keran santole romi ke zala kiza lami gane lami kene pineta wala kiza albenu karatane oramo okina kalatane duga galti galgala sabako dachi kara galgala Nula sabako dole milizomu kamna dole yalami roro gabruma lagi kalmadu duga saki igako sena dole kasi gabruma kasi guma oromo kasi ተወዳጁን ድምጻዊ አሚን ሁሴንን ከልብና መሰግናለን። የራሱን ወገን ከርቶም እንደ ደሙን የሚጠጣ ወይም ገንዘብ ወስዶ የራሱን ዜጋም ኦሮሞ ሆኖ ኦሮሞን የሚያሳርደው ቁጥሩ በርከት ያለ ነው። ታሪክ ይፋረዳችሁ እንላለን። ለገንዘብ ብላችሁ ታሪካችሁን ሸጣችሁ ማንነታችሁን ጥላችሁ ኦሮሞን እየወሰዳችሁ የምታሳርዱ እንድትቆሙ ድምጻውያኖችም ጥሪ እያደረጉ ቄሮችም እየጮሁ ይገኛሉ። እንግዲህ ወደ ቀሪው ጥያቄ ሄዳለሁ። ሳላስበው አሚን ሁሴን ዜማው ወደ ሌላው ነገር ወሰደኝ። አቶ ታዲዮስ ያነሱት ነገር አለ። በዚህ
ኢንተርናሽናል ቄሮ ሰፖርት ግሩፕ ውስጥ ማንኛውም አካል መጥተው እንዲሳተፍ ጥሪ አድርጋችኋል እያደረጋችሁ ነው ይገባኛል የተመሰረታችሁት በቅርብ ቀን ነው ወር እንኳን አልሞላችሁም እንደው ሌላ አሁን ለምሳሌ በኢትዮጵያ አንድነት የሚያምነው አካል መጥቶ ይሄንን ግሩፕ መሳተፍ ፈልጋለሁ መቀላቀል ፈልጋለሁ ቢል ኢንተረስት እንደው የኢንተረስት ግጭት አይኖርም አትጣሉ ምክንያቱም እናንተ የቆማችሁት የኦሮሞ ወጣቶች ስለ ነጻነት የሚታገሉትን ለመደገፍ ነው የኦሮሞ ወገን የሚሞተውን ለመድረስ ነው ይህ አካል ደግሞ በኢትዮጵያ አንድነት ኦሮሞ የሚባል ብሔር አለ ሀገር የለም ብሎ የሚያምን ስላለ እንደው ይሄ ነገር አይጋጭም ጥሪ ያደረጋችሁት ሌላው ያነሳችሁት ነገር አለ ገንዘብ ልትረዱ ነው አገር ቤት ያለው ለታመመ ልትደርሱ ነው ለተሰደደ ልትደርሱ ነው ይሄ ገንዘብ ከየት ነው የሚመጣው እናንተ ምንጫችሁ ምንድነው አመሰግናለሁ በጣም ጥሩ ጥያቄ ነው ያነሳው በተለይ ዳልከው የሌላው ብሔርም ሆነ በተለይ የተለያዩ ከለር ያላቸው ጥቁር ነጭ ወይም ሌላ የምንል ነገር የለንም የተለየ አስተያየት የለንም ሰው በመሆኑ የኦሮሞ ወጣቶች የኦሮሞ ህዝብ ጉዳት ደርሶበታል ባህሉ ቀጭጯል ቋንቋው ተዳክሞ ነበር ይሄ ነገር ደግሞ ትክክል አይደለም ብሎ የሚመጣ ሰው በራችን ሁሉ ጊዜም ቢሆን ክፍት ነው ምክንያቱም ያ መብት ሲረገጥ የኦሮሞ ልጆች ሲታሰሩ ነገ የሱም ልጅ እንደሚታሰር ስላመነ የኦሮሞ ወጣት ሲገደል ነገ የሱም ወገን የሆነው ወጣት እንደሚገደል ስላመነ በተለይ ጠለቅ ያለ ወቀት ያለው ስለ ሰብአዊ መብት የገባው ስለ ትምህርት የገባው ስለ ባህል የገባው ስለ ቋንቋ የገባው እኛን ጆይን ሊያደርገን ይገባል ማለት ነው በገንዘብ ደረጃ ሊደግፈን ይገባል ያንን ገንዘብ ሲረዳ ደግሞ እኛም ዝም ብለን የምንቀበል አይደለንም ማለት የምንቀበል አይደለንም ስንል መጀመሪያ ለኛ በእኛ በተመሰረትንበት ዓላማ የሚያምን ሰው ነው ሊመጣ የሚገባው እኛ ባይሎ አለን በግ የተቋቋመንን ስለዚህ ሲመጣ ትክክል ስለ ቅድም ሁሉንም እንደዘረዘር ነው አቶ ተሾመም እንደዘረዘረው እኛ አንድና አንድ ያንን ማህበረሰብ ከገባበት ቀውስ በተቻለ መጠን የተወሰነች አስተዋጽኦ ለማድረግ ነው ስለዚህ የሚመጣ ሰው በራችን ክፍት ነው ከየት ነው ገንዘቡን የምታመጡት ብለናል ምናመጣው ከህዝቡ ነው የኦሮሞ ተወላጆች በብዛት በውጭ ዓለም ይኖራሉ ከፋም ለማም ኢትዮጵያ ውስጥ ካለው ኦሮሞ የተሻለ ህይወት ይመራሉ ብለን እናምናለን አባላቶቻችንን የራሳችን ቅጽ አለ የምናስሞላው ፎርም አለ በዛ መሰረት ያንን ገብተው በመሙላት ለወደፊቱ ዌብሳይትም ይኖረናል አድራሾችም ይኖረናል በተለያየ በገለጸው በስድስቱ ክፍለ ዓለም ማለት ነው በእናንተም እናስታውቃለን የምንገኝበትን አድራሻ ለወደፊቱ እና በዛ ማካይነት ፎርሙን እየሞሉ ያለው ቅርባቸው የሆነው የኢንተርናሽናል ቄሮ ሰፖርት ግሩፕ ቢሮ እየሄዱ እየሞሉ በዛ በአባላት መዋጮ ነው እንግዲህ ኢትዮጵያ ውስጥ ያለው ያሰብነው ነገር ይሳካል ብለን የምናስበው እናም የሚመጣው ከዚህ ነው ሌላው ደግሞ የሰብአዊ መብት ድርጅቶች አሉ ነን ፕሮፊት ኦርጋናይዜሽን የሆኑ ለትርፍ ያልቆሙ ለህዝብ የቆሙ ኦርጋናይዜሽኖች እንደምታውቀው አንተም በመላው ዓለም አሉ እነሱንም በር ያንኳኳን እየጠየቅን ይሄ እንግዲህ ተመልሶ ወደ ህዝቡ ቀጥታ የሚሄድ ይሆናልና ይሄንን ነው እንግዲህ በዚህ ተማምነን ነው ይሄንን ድርጅት ልናቆም የቻልነው ራሳቸውን የሰጡ የኦሮሞ ተወላጆች በርካቶች በመላው ዓለም ይገኛሉ እነሱም ደግሞ ከፍተኛ የሆነ አስተያየት እየሰጡን ነው እንደውም ዘግይተናል ብለን እናስባለን በተለይ ከፍተኛ ተማሪዎች በሚታሰሩበት ሰዓት
ሁሉም ከንፈሩን እየመጠጠ ነበረ። ስለዚህ ከከንፈር መምጠጥ ባለፈ ከኦሮሞ ወጣቶች ጋራ አሁን እድሉን አግኝተናል እንቆማለን እያሉ ከፍተኛ አስተያየት እየተሰጠ ነበርና ያ ከንፈር መምጠጥቶ እንግዲህ የኦሮሞ ወጣቶች ያደረጉት ያለው ለኛም ጭምር ለኦሮሞ ህዝብ ጭምር ለገበሬው እንደሚታገሉ አውቆ እነዚህ የኦሮሞ ተማሪዎች መኖር አቅታቸው ሳይሆን እኛም ሰው ነን እንደ ሰው መከበር አለብን ብለው ስለጀመሩት ትግል ከጎናቸው ቆመን እንደ ማህበረሰብ እነሱ እርዳታ ማድረግ አለብን ባይነኝ። ደግሞም የኦሮሞ ህዝብ ጠንቅቆ ያውቀዋልና የሚሰበሰበው ገንዘብ ተመልሶ ወደ ራሱ የሚሄድ ስለሆነ ሁሉም ፓርቲሲፔት ወይም ይካፈልበታል ብለን እናምናለን። መልካም አቶ ተሾመ፣ ይህ የኢንተርናሽናል የቄሮ ሰፖርት ግሩፕ ተጠሪነቱ ለማን ነው? አንድ ነገር መጀመሪያ ተናግሬ ወደዛ እሺ መጣች ይለኛል። መልካም ኢንተርናሽናል ቄሮ ሰፖርት ግሩፕ ሲቋቋም ከትርፍና ከፖለቲካ ነፃ ሆኖ ነው ፍቃድ ያገኘን። እንደዛ ነው። ምንም ፖለቲካ ድርጅት ውስጥ አይገባም፣ ምንም ፖለቲካ ውስጥ አይገባም፣ ምንም ትርፍም አይሰራም። ለትርፍም ለፖለቲካም የቆመ አይደለም ነው። ሰብአዊ መብትን ለመደገፍ ነው። ቄሮዎች በሚያደርጉት ትግል ውስጥ ሰብአዊ መብት መደገፍ ነው የኛ አላማና የተቋቋምንበትም ያ ነው። ያ አንደርላይን መድረስ ስላለበት ነው። አንድ ነገር ለመጨመር ምንጫችሁ ምንድነው? የገቢ ምንጫችሁ ምንድነው ላልከው እንዳየው እንደነገርኩ አላማችን በጣም ሰፊ ነው። ይሄ ሰፊ አላማችንን ስቴፕ ባይ ስቴፕ ነው የምንሄድበት። ሁሉንም ዛሬ ሰጥተን ጨርሰዋለን አይደለም፣ ግን ፕራዮሪቲ ሰጥተን እየሰራን እንሄዳለን ነው። ገቢ ምንጫችን ሁለት ነው የሚሆነው። አንደኛው ከህዝባችን ነው። ሁለተኛው ከተለያዩ ድርጅት ፕሮፖዛሎችን በመጻፍ የምናገኛቸው ነገሮች ይኖራሉ ብለን እርግጠኛ ሆነን ነው የምንሰማውና በተለይ አሁን ትሬኒንግ በውጪ ትሬኒንግ መስጠት በጣም ትልቅ ገንዘብ የሚፈልግ ነው። ይሄንን እኛ ስትራቴጂ ቀይሰናል። እንዴት አድርገን ነው ገቢውን የምናገኘው? እንዴት ሁሉንም ነገር ስትራቴጂውን ቀይሰናል። እግዚአብሔርም አብሮናለን ከግብ ይደርሳል ብለን እናስባለን እና ገቢ ምንጫችን ሁለት ነው የሚሆነው። ከተለያዩ ድርጅቶች እናገኛለን፣ ዶነርስ ማለት ነው። ከህዝባችንም እናገኛለን። ከሁለቱም የሚመጡልን ገቢዎች ለዓላማችን መሳካት አስተዋጽኦ ይኖራቸዋል እና ያ ነው። ሌላው ኢንተርናሽናል ቄሮ ሰፖርት ግሩፕ ሲቋቋም እንደነገርኩ ቄሮ በራሱ ጊዜ ነው ተነስቶ የተደራጀው። በራሱ ጊዜ ነው እየታገለ ያለው። እኛ ደገፍነው አልደገፍነው ቄሮ የጀመረውን አቋርጥም ይቀጥልበታል። የኛ ድጋፍ ግን የነሱን መስዋዕትነት ይቀንሳል። ያለሙትን ደግሞ ከግብ ለመድረስ ጊዜውን ያሳጥራል። ይሄ ነው ዋናው። ያቀዱትን ከግብ ለማድረስ ጊዜውን ያሳጥርላቸዋል፣ መስዋዕትነታቸውንም ደግሞ ይቀንሳል። ለዚህ ነው እነዚህን መርዳት አለብን ብለን ይሄን ያቋቋም ነው ማለት ነው። ስለዚህ ህዝባችን ይሄንን አውቆ ነው ከጎናችን መቆም ያለበት። በጣም አበረታች የሆኑ ነገሮች አሉ። እኛ ዲስክሎዝ ካደረግንበት ጊዜ ጀምሮ እስካሁን ድረስ ያለው በጣም አበረታች የሆነ እኔ እውነቴን ነው የምልህ እንደዚህ አብረን ከተነሳንና አሁን በተነሱት ሞራል ከጎናችን ከቆሙ አንድ ነገር እንሰራለን ብዬ አምናለሁ። ተጠሪነቱ ለማን ነው? ተጠሪነቱ ለኦሮሞ ህዝብ ነው። ኢንተርናሽናል ቄሮ ሰፖርት ግሩፕ ስትራክቸር አለው። ስትራክቸሩ አት ኢንተርናሽናል ሌቨል ቦርድ አለ። ቦርዱ በፕሬዚዳንት ነው የሚመራ። ፕሬዚዳንት አለው፣ ቫይስ ፕሬዚዳንት አለው፣ ትሬጀረር አለው።
እና ሴክሬታሪ ያለው አባላቶችም አሉት። ምን ያህል አባል አላችሁ? በአሁን ሰዓት ምን ያህል አባል አላችሁ? 3 አባላት አሉ። በአጠቃላይ 7 ኮሚቴ ነው ያለ። ለወደፊት ስፋቱ ታይቶ ወደ 9 ከፍ የሚልበት እንትና አቅጣጫ አስቀምጠናል በመተዳደሪያ ደንባችን። ከዛ ከኢንተርናሽናል ቦርድ ቀጥሎ ሪጂናል ቦርድ ይኖራል። በስድስቱ ቅድም የጠቀስኳቸው 6 ሪጂኖች እነሱ ተጠሪነታቸው ለኢንተርናሽናል ቦርድ ነው። እነዚህ ሪጂኖች ደግሞ ራሳቸው ብራንች ይከፍታሉ፣ ቅርንጫፎች ይከፍታሉ። ለምሳሌ ዩኤስኤ ብንወስድ ዩኤስኤ እንደ ሀገር አንድ ቦርድ ይኖረዋል፣ ሪጂናል ቦርድ። ስቴቶች ላይ ደግሞ ብራንቾች ይኖሩታል። የብራንቾቹ ተጠሪነታቸው ለሪጂኑ ነው ማለት ነው። የሪጂኖቹ ደግሞ ተጠሪነታቸው ለኢንተርናሽናል ቦርዱ ነው። ይህን ነው የሚመስለው ስትራክቸሩ። መልካም እና አንድ ነገር የሚጨምርልን ስራው ይሰፋል፣ ህዝባችን ከጎናችን ከሆነ ስራው ይሰፋል ብለን በኋላ አንድ ኤክስኪዩቲቭ ዳይሬክተር ይህንን ስራ ሃንድል አድርጎ ብቻ የሚሰራ ሚኒማም ዌጅ የአሜሪካን ሚኒማም ዌጅ ወይም ከሚመረጥበት ሀገር ሚኒማም ዌጅ ከፍሎ ድርጅቱ ቀጥሮ ይህንን ስራ የሚሰራ ሰው ያሰራል የሚል እቅድም ይዘን ባይለው ውስጥ አካተናል። መመስረታችሁ ጥሩ ነው። ምክንያቱም አገር ቤት ከቄሮች ጋር ስንገናኝ ቄሮች በአሁን ሰዓት ደስተኞች ናቸው። የእናንተ ድርጅት መመስረት ድጋፋቸውን እየገለጹላችሁ ይገኛል። አገር ቤት ያለው ኦሮሞም ስናገኛቸው በተለያየ መንገድ ደስታቸውን እየገለጹ ነው ያሉት። ተስማምታችሁ መስራት ከቻላችሁ ፍጻሜ መድረስ ከቻላችሁ ትልቅ ነገር ነው። እንደምንመለከተው ብዙ አይነት ነገሮች በተለያየ ድርጅቶች ትርምምሶች እናያለን። አሁንም ይሄ ነገር እንዳይፈጸም ኦሮሞን ተስፋ እንዳያስቆርጥ ጠንከራችሁ መስራት አለባችሁ። እንደው አቶ ታዲዮስ እናንተ የተመሰረታችሁት በአሜሪካን ህግ ነው። ቄሮ ደግሞ ስለ ሰብአዊ መብት ለነጻነት በአገር ቤት ይታገላል። የኢትዮጵያ መንግስት ወይም ወያኔም እነዚህን የአሸባሪዎች ተላላኪ ይላቸዋል። እናንተ ደግሞ እነዚህን ወገኖች ለመርዳት ነው የተነሳችሁት። እንደው በህግ ደረጃስ አይጋጭም? አንድ ሀገር ውስጥ ላላዊነት ያላት ሀገር ውስጥ እንዲህ አይነት በህገ ወጥ የሚንቀሳቀሳሉ የሚንቀሳቀስ አካልን ይረዳሉ ብትባሉ መልሳችሁ ምንድነው? በመጀመሪያ ደረጃ አይጋጭም ነው። ይሄ ነገር የሚጋጭ አንዳችም ነገር የለውም። ሲጀመር እነዚህ ተማሪዎች መሳሪያ የነገቡ ተማሪዎች አይደሉም። እስክሪብቶና ደብተር የያዙ ናቸው። ምንም ነገር ወንጀል የፈጸሙ አይደሉም። በዛም ደረጃ ደግሞ ኢንተርናሽናል ኮሚኒቲውም ቢሆን ይደግፋቸዋል። አንዳችም ተማሪ አንዲት ነገር ሳያደርግ መረጃ ሳይሰባሰብበት ቶርች ይደረጋል፣ ይታሰራል፣ ከሀገር እንዲወጣ ይደረጋል። ይሄ ደግሞ እኛ በውጪ ዓለም የምንኖር የኦሮሞ ተወላጆች እንደ መብት የመናገር፣ የመጻፍ፣ የማስተማር፣ የመማር፣ የመውጣት፣ የመግባት መብታችን የተጠበቀ ነው እና ለነዚህ ልጆች መናገር ለማይችሉ የኦሮሞ ተወላጆች ድምጽ እንሆንላቸው ነው። ሲጀመር በኢትዮጵያ መንግስት የተለመደ ነው። ኦሮሞዎች የተለያየ አመለካከት ወይም ስም ይሰጣቸዋል። ይሄ አዲስ ነገር አይደለም። ዘመናት ያስቆጠሩ ናቸው። ቀደምት ዓመታትም እንግዲህ ኦሮሞ ለመብቱና ለማንነቱ መታገል ከጀመረ እንደሚታወቀው ከ100 ዓመት በላይ ሆኖታል። በርካታ የዛሬ የኛ አባቶች ቀላል መንገድ አልመጡም። በርካታ ተራራ ቁልቁለትን ወርደዋል። ኦሮሞ ለመባል ራሱ በርካታ መስዋዕትነትን የከፈሉ አባቶች እናቶች አሉ። የዛን ጊዜ ወጣትና የዛሬ አባትና እናቶቻችን ከፍተኛ መስዋዕትነት ከፍለዋል።
ማንነታቸው እስኪጠፋ ድረስ ደርሷል። የነሱ የዘሩት ፍቅር ነው ዛሬ ቄሮን የፈጠረው። ቄሮ ደግሞ በሰላማዊ መንገድ የሚታገል የወጣቶች ንቅናቄ ነው። ኢትዮጵያ ውስጥ መሳሪያ አልያዙም። እንደሚታወቀው እዚህ ሀገር በምንኖርበት ሀገር ሰላማዊ ሰልፍ መውጣት መብት ነው። ማንም ሰው ከ10 በላይ ሆነ ወይም ከ10 በታችም ሆነ ሰላማዊ ሰልፍ መውጣት መንግስት ወይም ይፈቅድልሃል ህጉ። መንግስት ግን እነዚህ መፈክርና አንዳንድ ነገር ይዘው የወጡት ተማሪዎች ላይ ባምቦ ላይ የተደረገው ነገር ሰምታል። አንተም እንግዲህ ሳዘግብበት አትቀርም። መልሳቸው በጥይት ነው የተገደሉት። ከ30 በላይ ተማሪዎች እንደተገደሉ አንተም ታውቃለህ። ስለዚህ ይሄ ነገር የሚቃረንም ነገር የለውም። እኛም ደግሞ እንደ መብት ሰላማዊ ሰልፍ መውጣት መብት ነው፣ መናገር መብት ነው፣ ተቸግሬያለሁ ማለት መብት ነው። የማንነት ነገር የባህልን የማሳደግ መብት ነው። ሃይማኖትን የማምለክ መብት ነው። ይሄ ሁሉ የተዘረዘሩ ነገሮች ሁሉ በመብት ግሩፕ ውስጥ ስለሚካተት እነዚህ ተማሪዎች ይዘውት የተነሱት ዓላማ አንዳችም በኢትዮጵያ መንግስትም ህግ ቢሆን በውጭ ዓለምም ኢንተርናሽናል ሎው የሚቃረን ነገር የለውም። እናም በዛ አይነት መልኩ ነው እኛ ከጎናቸው ቆመን እኛ እንደምንናገረው ሁሉ አንድ የኦሮሞ ተማሪ ፍንፍኔ ቆሞ መናገር መብት አለው። እንደ መብት ደረጃ ከሆነ ሰላማዊ ሰልፍ የመውጣት መብት አለው። እኛ ልክ እዚህ ሀገር እንደምንወጣው ብለን የተነሳ ነውና ምንም የሚጋጭ ነገር የለውም። ይሄንንም ከግምት ውስጥ አስገብተን ነው የተነሳ ነው ማለት ነው። መንግስት የኢትዮጵያ መንግስት ስም የመስጠት ስም እንደዘረዘርኩልህ ኮንቲኒዩስሊ ከሌ እንዲህ ነው ኦሮሞዬ ነው የዚህ ድርጅት አባል ደጋፊ ነህ ሊል ይችላል። ያ ግን ትክክለኛና የተጨበጠ ነገር አይደለም። ሲጀመር አንድ ተማሪ ታስሮ በኢትዮጵያ መንግስት ህግ በ24 ሰዓት ውስጥ ፍርድ ቤት መቅረብ አለበት። ዛሬ እኮ የምናወራው 7 ዓመት አለ ፍርድ ቤት የተያዘ ተማሪ አለ ነው። የት እንዳለ አናውቅም ነው። ይሄንንም ደግሞ ባለው አሁን ግሩፕ እዚህ ኦርጋናይዜሽን የት እንኳን እንዳሉ መረጃ ለዓለም ህዝብ ኢንተርናሽናል ኮሚኒቲ እንዲያቅ ማድረግ ነው። እንዲያቅ እናደርጋለን ነው። ምንም የሚጋጭ ነገር የለውም እና ይሄ የተቀደሰ ዓላማ ነው። በውጭም ያሉ ድርጅቶችን ተገንዝበው እያወጡት ነው። አምነስቲ ኢንተርናሽናል ያለውን ነገር እኔ ኦሮሞ ስለሆንኩ ነው የምጎዳው ብሎ ባለፈው የለቀቀው ነገር አለ። ይሄ ሁሉ ነገር እኛም ለዛም ነው ፍቃድ ያገኘነው። ከዛ ውጪም አልወጣንም። እኛ የማንም የፖለቲካ ድርጅት አባሎች አይደለንም። ስለ ሰብአዊ መብት የተቋቋመ ድርጅት ነው። የሰብአዊ መብት ሲጣስ ደግሞ ማንም የኢንተርናሽናል ኮሚኒቲው ከጎናችን እንደሚቆም ጠንቅቀን እናውቃለን። ስለዚህ የሚጋጭ ነገር አይደለም። መብት የሚጠይቅ ሰው መብቱ ነው። ተጎዳው ማለት መብቱ ነው። ተረብ ያለው ማለት መብት ነው። ይሟላልኝ ማለት መብት ነው። ኤሌክትሪክ ማግኘት መብት ነው። ትምህርት ቤት መማር መብቱ ነው። ስለዚህ ከሚባለው ነገር ላይ የሚጋጭ ነገር አይደለም። እንደውም ስትሮንግ በጣም ጠንካራ የሚያደርገው ነገር ነው ብዬ ነው የማስበው። መልካም አቶ ተሾመ በአጠር አድርገው የሚሉት ነገር ካለ ይበሉኝና እንሰነባበታለን። መልካም ያው በአገር ቤት ውስጥ እየተንቀሳቀሱ ያሉ ወጣቶች እስካሁን ድረስ መንግስትን በይፋ የአሸባሪዎች ቡድን ነው ብሎ የፈረጀው ነገር የለም፣ አልሰማንም። ያው ከጀርባቸው ያሉ አሉ ነው ያለ። እስካሁን እሱንም ግልጽ አላደረገም። ያም ሆነ ይህ እኛ የምንለው እነዚህ ወጣቶች እየተንቀሳቀሱ ያሉት በሰላማዊ መንገድ ነው። እስክሪብቶና ደብተር ይዘው ወይም ባዶ እጃቸውን እየተንቀሳቀሱ ያሉት መብትን የጠየቁ ያወጣውን ህግ አክብር ነው ያለው መንግስትን። ስለዚህ እኛም ፍቃድ ያገኘን እዚህ ላይ እንሰራለን ብለን ይሄኛውን በጥልቀት አይቶ ነው
የአሜሪካን መንግስት ፍቃድ የሰጠን እንጂ ከዚህ ውጭ ወጥተን የፖለቲካ ስራ ብንሰራ እኛ ምክር ቤት እንደምንገባ እናውቃለን። ከዚህ ውጭ ወጥተን የፖለቲካ ድርጅትን የሚደግፍ ነገር ከሰራን ፍቃዳችን እንደምንቀማ እናውቃለን እና እኛ ዓላማችን በሰላማዊ መንገድ የሚንቀሳቀሱ ወጣቶች መጎዳት የለባቸውም። ጉዳት ከደረሰባቸው ደግሞ እንደ ሰው ልጅ መረዳት አለባቸውና እንድረስላቸው ነው። ስለዚህ አንድ ነገር ብትፈቅድልኝ መጨረሻ ላይ በቋንቋችን ለህዝባችን የማስተላልፈው መልዕክት ስላለኝ ነው። ኡመን ኦሮሞ አከሰባት ደረራ መረጋ ጅሩ ኡመን ኦሮሞ ደርገጎን ኦሮሞ አካ dargaggeetti itti rakkinni irra gahaa jiru kan nuyi jalaa bahuu dandeenyu yoo gamtaatiin dhaabannedha yoo tokko taanedha. Kanaaf nuyi kaayyoo gara biraan qabnu ijoollee biyya keessa karaa nagaa socho'ani karaa diimokiraasii socho'ani uummata Oromoof mirgisaa akka kabajamu qe'eesaarraa akka hin buqqaane seera malee akka hin hidhamne akka hin reebamne akka hin duune warra falmaa jirudha. Jarri kuni karaa nagaa falmaa jiru waan ta'eef sababa karaa nagaa falmaniin immoo ijoolleen du'anii jiru, ijoolleen qaamaa hidhatanii jiru, mana hidhaa keessatti hedduminaan kan rakkataa jiran jiru, biyya keessaa hidhaa sodaatanii, reebicha sodaatanii, ajjeechaa sodaatanii, biyya ollaatti baqatanii rakkina guddaa irra kan jiran jiru. Ijoollee kana bira haa geenyu, haa qaqqabnuuf cimaa haa dhaabannu. Haa gargaarruudha kaayyoon keenya kaayyoo gara biraa hin qabnu nuyi meeshaa dinnee ijoollee kanatti kenninee lolaa jechaa jirra miti. Ijoollee rakkinni irra ga'e kanarraa baraarraa akka namaatti jiraachuu qabu waan ta'eef akka namaatti haa jiraatanii haala isaanitti jiraachuu danda'anii mijeessinaatiidha kan nuyi irratti dhaabannee socho'aa jirru. Kanaaf uummanni Oromoo biyya keessa jirus biyya ambaa jirus adaraa kaniin jedheetti siyaasaan otoo waliin qoodin amantiidhaan otoo waliin qoodin dhaaba jaarmiyaa dhaabbate kana ta'e yookiin cinaa dhaabbataatti ijoollee obboloota keenya achitti miidhamaa jiranii abbootii haadhotii keenya achitti miidhamaa jiranii rakkinni isaan irra ga'ee rakkina sana wajjin hirmaannaa maallaqa qabdaniin beekumsa qabdaniin cinaa dhaabadhaa karaa keenya isaan ga'uu dandeessu waan ta'eef cinaa dhaabadhaa yoo uummanni keenya nu wajjiniin ta'e kaayyoo qabanne kana galmaan ga'uuf yeroo dheeraa nutti fudhatu. Kanaaf please adaraa kaniin jedhu uummata Oromoo amantiidhaan waliin qoodinaa amantiin kan abbaatii siyaasaan waliin qoodinaa ijoollee kan cinaa haa dhaabannu ijoollee kana haa gargaarru rakkina keessaa haa baasnu kan jedhu ergaa dabarfachuun barbaada. Hedduu galatoomne. አቶ ታዲዮስ እኔም ከአቶ ተሾመ የተለየ ነገር የለኝም። የተጋገዘ ክንድ ከባድ ነው። ድርብ ያብር አንበሳ ያስር ነው። የኦሮሞ ተወላጆች ለዚህ ድርጅት አስተዋጽኦ ማድረግ አለባችሁ። እርስ በራስ መተጋገዝ አለብን። አንድ የሊቅ አባባል አለ አፍንጫችን መታይና ይለቅሳል ይባላል። እናም ይሄ ነገር አንድ የኦሮሞ ተማሪ ወይም አንድ ኦሮሞ ሲገደል ሁላችንም ሊሰማን ይገባል። በአገሩ ላይ እንግዲህ እንደሚታወቀው ይሄ የማስተር ፕላን ጉዳይ ራሱን የቻለ ትልቅ ችግር ነው ለወደፊቱ። ይህም ነገር ለአራት እንግዲህ ኦሮሚያን ለመክፈልና በአጠቃላይ በርካታ የኦሮሞ ገበሬዎችን የሚያፈናቅል ነገር ነው። እነዚህ ተማሪዎች ለዛም ብለው ነው ደረታቸውን ለጥይት የሰጡት። ራሱም የኢትዮጵያ መንግስት እንዳመነው በወታደሮች የኦሮሞ ተማሪዎች መገደላቸውን በራሱ ዜና በኢትዮጵያ ቴሌቪዥን አምነዋል። ይሄንን
ያመነውን የኢትዮጵያ መንግስት ገድያለሁ ብሎ ያመነውን እኛ ደግሞ የኦሮሞ ተወላጆች የነሱ ቁስል የኛ ቁስል የነሱ ችግር የኛም መቸገር የነሱ መራብ እኛንም እንደሚጎዳ እኛም እንደሚሰማን አድርገን በእነዚህ ራሳቸው ተደራጅተው የኦሮሞ መሬት አይሸጥም የኦሮሞ መሬት አይለወጥም ገበሬው መፈናቀል የለበትም ብለው የተነሱ ተማሪዎችን ከጎናቸው መቆም ያስፈልጋል ይሄ የታሪክ ግዴታ አለብን ነገ ተነጎዲያ ከንፈር መምጠጥ ምንም የሚጠቅም ነገር አይደለም ለነዚህ ተማሪዎች የሚጠቅም ነገር የለም የሚጠቅመው ሐሳብ ካለክ በሐሳብ መደገፍ ምጽፍ ከሆነ የነዚህ ልጆች ችግር በመላው ዓለም ጽፈህ ለኢንተርናሽናል ኮሚኒቲው በማሳወቅ አባቶችም በመምከር እናቶችም በጣም ይታወቃሉ የኦሮሞ እናቶች እንደው አትሊስት በመርዳት ሐሳባቸውን በመለገስ ከዚህ ከኦሮሞ ወጣቶች ንቅናቄ ጎን እንድትቆሙ ነው የተደራጁ ተደራጅተዋል በአገር ውስጥ አሉ እየተንቀሳቀሱ ነው ሌሎች የወጡትን ደግሞ በተለይ በርካታ የኦሮሞ ተወላጆች በሶማሌና ኬንያ እየተሰቃዩ ይገኛሉ በአንድ ክፍል ውስጥ በጣም በርካታ የሚበሉት አጥተው ልብሳቸው ላያቸው ላይ ተቀዳዶ ስናቸው ልባችንን የሚነካ ነው ለነዚህ መድረስ አለብን ለዛም ነው ታሪካዊ ግዴታ መጨረሻው ሰዓት ይደርሳል ነገ ኦሮሚያ ወይም የኛን ቋንቋ ዓለም ብለን የምንቀራራው ሊጠፋ ይችላል ታሪክ ሆኖ ሊቀየር ይችላል ያ ከመሆኑ በፊት ግን ያንዳንዱ ኦሮሞ ስለማንነቱ ስለመብቱ የተናገረው ሁሉ ከጎኑ ቆሞ መርዳት አለበት ይሄንን ነው ምለው እንግዲህ እግዚአብሔር ይስጥልን እናመሰግናለን እርግጠኛ ነኝ የኦሮሞ ተወላጆች ይሄንን ድርጅት ከዚህ ድርጅት ጋር እንደሚቆሙ በእርግጠኝነት ተማመናለሁ የሃይማኖት ችግር ሳይኖርብን የፖለቲካ ችግር ሳይኖርብን ያ ለራሳቸው ለየግሉ ቤት ውስጥ የሚያደርገው አስተሳሰቡ ነው የነሱ መቃወም አንችልም እኛ ግን የምንለው እንደ ኦሮሞናታችን በአንድ ላይ እንምጣ እንነጋገር ችግሩን ለነዚህ ልጆች ደግሞ መከታና አለኝታ ነው የምንለው በድጋሚ ኢዮብ እድሉን ስለሰጠን እናመሰግናለን ወደፊቱም ደግሞ እንግዲህ ይሄንን እድል እንደዚሁ አሁን ዛሬ እንደሰጠን እድል ሰጥተን ደግሞ መረጃዎች ሲኖሩን በአንተም ራዲዮ በሰይፈ ነበልባል ራዲዮ እናስተላልፋለን አንተም እንግዲህ በረን ክፍት አድርገህ እድል እንደምትሰጠን ተስፋ አደርጋለሁ የምሰራውን ስራ ደግሞ ሊበረታታ ይገባል ይሄንን ነው የምንፈልገው በየጊዜው የምትገባውን ነገር እንሰማለን እና ይሄ ነው የሚያስፈልገው አንተም ልትመሰገን ይገባል እግዚአብሔር ይስጥልን እግዚአብሔር ያክብርልን እንላለን የኢንተርናሽናል ቄሮ ሰፖርት ግሩፕ ፕሬዝዳንት ተሾመም እንዲሁም ቫይስ ፕሬዝዳንት ታዲዮስ ስለሰጣችሁኝ ሰፋ ያለ ማብራሪያ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ ሰይፈ ነበልባል ሬዲዮን በራችን ምንም ጊዜ ክፍት ነው በርቱ እደጉ እንላለን ለኡነት ቁሙ ለጥቅም ለማሳደድ አትሩጡ ስለ አገር ቤት ስለሚወድቀው ወገን እንባ አባሽ ለመሆን ሞክሩ እንላለን እግዚአብሔር ይስጥልን ለዛሬው አመሰግናለሁ እናመሰግናለን እኛም ታንክ ዩ የተወደዳችሁ አድማጮቻችን እንግዲህ ከኢንተርናሽናል ቄሮ ሰፖርት ግሩፕ ቫይስ ፕሬዝዳንትና ፕሬዝዳንቶች ጋር ያደረግነውን ውይይት እንድትከታተላችሁ ተስፋ አደርጋለሁኝ እንግዲህ አስተያየታችሁን እንጠብቃለን ዜማው አየር ላይ ይውላል ከይ ያቄሮ Biya kormalatu
የተከበራችሁ አድማጮቻችን እንደምን ዋላችሁ ብለን የጀመርነው ፕሮግራም ደና ሁኑ ብለን ልንሰናበት እየቀራን ይህ የጀመርነው ዜማ ወደናንተ ማድረስ ብቻ ይሆናል። ፕሮግራም በመምራት በሪ ዓለሙ በማቅረብ እኔ ኢዮባይሳ አብረናችሁ ነበርን። እስከ ሳምንት መልካም ሳምንት እየተመኘን ደና ሁኑ ብለን እንሰናበታለን። ቸር ወሬ ያሰማን። ደና ሁኑ። Rafene jatul serge kotu kotu Anara malkota makako Anara malkota makako Itika patu warako Benu benu Magale korenyo maganke Magale korenyo maganke Rafene jatul serge kotu kotu Anara malkota makako Anara malkota makako Itika patu warako Malishara kuta lama maliya kami jirata jajite magara narafta amalasi wajidi jatata binde kabuyo wandani waliko sijalata sijipesi biti warakaba obibun somiti amalasi wajidi jatata binde kabuyo wandani waliko sijalata sijipesi biti warakaba obibun somiti jamiko bodose Paredu jakura ayoke papoke yarana tekura silale nakate sipura adada kapadu jasmai takiti na lapiti pomete jameko bodose Paredu jakura ayoke papoke yarana tekura silale nakate sipura adada kapadu jasmai takiti na lapiti pomete Magale
Magale koenyu magake arrafene datul serge kutu kutu Anarra malkota magako Anarra malkota magako Isi gabatu warako penu penu Magale koenyu magake arrafene datul serge kutu kutu Anarra malkota magako Anarra malkota magako Isi gabatu warako penu penu Jalala bila ko sakate dupi jalala na gurite magabayo idam no nabade Mena disi apanango sini Arabate na dogongo sini Akanara na pagachi sini Pedu padu warako wachini Mena disi apanango sini Arabate na dogongo sini Akanara na pagachi sini Pedu padu warako wachini kame ko botte se pare du jakura ayuke pamoke to nyara na tikura silale nakate sipura Nada da padu Jasmai chakisi Nada biti fumiti kame ko botte se pare du jakura ayuke pamoke to nyara na tikura silale nakate sipura Magale koenyu magake arrafene datul serge kutu kutu Magale koenyu magake arrafene datul serge kutu kutu Jalala bila ko sakate dupi jalala na gurite magabayo idam no nabade